አርጎቦች በብዛት በአማራ፣ በአፋር፣ በኦሮሚያና በሐረሪ ክልሎች ይኖራሉ። በአማራና በአፋር ክልሎች የሚኖሩት የራስ አስተዳደር አላቸው። በአፋር ክልል የሚኖሩት የብሔረሰቡ አባላት የራስ አስተዳደር መብት ከተጎናጸፉ 22 ዓመታትን አስቆጥረዋል። በአማራ ክልል ደቡብ ወሎ ዞን የሚኖሩት ደግሞ የራስ አስተዳደር መብት ካገኙ 12 ዓመታት ሆኗቸዋል። አርጎቦች በይፋት፣ በሸዋሮቢት፣ በከሚሴ፣ በሰንበቴ፣ በአዳማ፣ በመተሐራና በሐረር ከተሞች በብዛት ይኖራሉ። በሌሎች የአገሪቱ ክፍሎችም ከሁሉም ብሔር ብሔረሰቦች ጋር ተስማምተውና ተግባብተው የመኖር ልምድ አላቸው። አርጎቦች የበርካታ ቱባ ባህል ባለቤትም ናቸው። ከባህላቸው መካከል የጋብቻ ቃለ የለበስኩት ያገባችን እናት የሚገልጽ ወይም ያገባችን ሴት የሚገልጽ አለባበስ ነው። አንድ የአርጎባ ወጣት ለአቅመ አዳም መድረሱን ወላጆቹ ሲያረጋግጡ ለልጃቸው ውሃ አጣጭ ትሆናለች ብለው ወደ ከጀሏት ኮረዳ ወላጆች ሽማግሌዎችን በመላክ ያጫሉ። ሽማግሌዎችን ከመላካቸው በፊት ግን አንድ ተግባር ያከናውናሉ። የሙሽራው ወላጆች ወደ ሙሽሪት ወላጆች ከ3 ያላነሱ ሽማግሌዎችን ይልካሉ። ትቀራለች። ሙሽሪት በወላጆቿ ቤት ውስጥ ከጋብቻ በኋላ ለ1 ዓመት ያህል ትቆያለች። በመካከል ሙሽራው በድብቅ ወደ መስረት ትዳራቸውን አንድ ብለው ይጀምራሉ። ያላገባች ከጸጉሯ ጀምሮ አሰራሩ ይለያያል። እንደገና ይሄን ነገር አታደርግም፣ ጎፍታዋን ማለት ነው። ይሄም ያንገቱ አነስ የሚላለ ቀሰም የሚባል እሱ ነው መታደርገው እና ይሄ ካቴን ታርጋለች። ይሄን ጉንዳውን አታደርግም፣ ግራልቦም ያደርጋሉ። የአርጎባ ባህል ለሴቶች ነፃነትን ያጎናጸፈ ነው። በአብዛኛው የአርጎባ ሴቶች በከባድ ሥራ አይጠመዱም። ሌላው ቢቀር ቡና በማፍላት ጭምር ባሎቻቸው ያግዟቸዋልና። ሴቶች ገመዱን ከወዲያና ከወዲህ በማወዛወዝ ከገመዱ መሃል አንዲት ወጣት ሴት ተቀምጣ ወደ ላይና ወደ ታች ስትጎን የተመለከተ በፍርሃት ይርዳል። ለአርጎባ ወጣት ሴቶች ግን ምንም አይመስላቸውም፣ ለምደውታልና።